ሰው የሚፈልገው ሁሉም ሰው የሚወደው ነገር ግን ደግሞ በጣም አስቸጋሪ የሆነ ሪች ዊዝ አባንዳንስ። ካስተዋላችሁ እከሌ እኮ በጣም ጥሩ ሰው ነው፣ እከሌ እኮ በጣም ጎበዝ ነው፣ ገንዘቡን እኮ እንደዚህ እንደዚህ ያደርጋል እናናለ ዳትስ ኮልድ ሪች ዊዝ አባንዳንስ ይባላል። ምን ማለት ነው? ሪች ዊዝ አባንዳንስ ማለት there is has money plus positive mindset ማለት ነው። ይሄ ማለት ምን ማለት መሰላችሁ? ገንዘቡን በአግባቡ የሚጠቀም ሌሎች ሰዎችን መርዳት መቻል፣ ወይም ለምሳሌ እነዚህ ያንግ የሚባሉትን በደንብ መርዳትና ኮሚኒቲውን በደንብ ማገዝ፣ ያደገበትን የተወለደበትን የተሻለ እንዲሆን የትምህርት ሁኔታዎችን ማመቻቸት መቻል፣ ይሄ ሪች ዊዝ አባንዳንስ ነው ማለት። ምክንያቱም አንደኛ ገንዘብ በቂ የሚባል ገንዘብ ሰርቷል ወይም አግኝቷል። ሁለተኛ ደግሞ ያንን ገንዘብ ደግሞ በአግባቡ የሚጠቀምበት። ኦኬ በተለይ ትላልቅ ኢንቨስትመንቶች ላይ መሳተፍ፣ ቻሪቲዎች ላይ መሳተፍ፣ ኦኬ ሰዎች የተሻሉ እንዲሆኑ ኦኬ መርዳት ማገዝ እና ገንዘብን ከገንዘብነቱ ባሻገር ሌሎችንም የማገዝ እና የተሻለ ነገር ማምጣት መቻል፣ ይሄ ሪች ዊዝ አባንዳንስ ተብሎ ይጠራል። አብዛኞቹ ጥቂት ሰዎች ናቸው ይሄ ከ1% በላይ እና አንዳንዴ ገንዘብ ኑሮ ይሄን እኮ ገንዘብ ሰርቼ ነበረ የገንዘብ ጥቅም ለካ እንደዚህ ካልተደረገ ምንም ትርጉም የለውም የሚል አይነት አስተሳሰብ እና ይሄ ደግሞ የሚነግረን አብዛኛው እድሜያችን ከሄደ በኋላ እና ከ60ዎቹ አካባቢ በኋላ የሚመጣ ነው ማለት ነው። ስለዚህ ሪች ዊዝ አባንዳንስ በጣም ሌላኛው የላይፍ ስታይል ነው። ስለዚህ ከነዚህ ከአራቱ የትኛውንም ሰው አይነት በየትኛው ቦታ ስትንቀሳቀሱ ቤተሰቦቻችሁንም ይሁኑ ራሳችሁንም ይሁኑ ከነዚህ ከአራቱ በየትኛው ላይፍ ስታይል እየኖረ መሆኑን ማወቅ ይቻላል ማለት ነው። ስለዚህ አንዴ ለዚህ ነገር አዌር ከሆን በየትኛው ላይፍ ስታይል እያለን አዌር ከሆን ማሻሻል ወዴት መሄድ እንዳለብን ለማወቅ እጅግ በጣም ጠቃሚ ነው። ስለዚህ ለማስታወስ ያክል አራቱ ዌይ ኦፍ ላይፍ የሚባሉት የመጀመሪያው ብሮክ ዊዝ ስኬርሲቲ በጣም አደገኛው ማለት ነው። ሁለተኛው ደግሞ ብሮክ ዊዝ አባንዳንስ ገንዘቡ የለንም ነገር ግን ደግሞ ጠንክረን ከሰራን ጠንክረን ከተማር የተለያዩ ስራዎችን ከጀመር ማሻል እንደምንችል። ነምበር 3 that means ሪች ዊዝ ስኬርሲቲ ማለት ነው። ይሄ ደግሞ ገንዘቡ አለን ሀብቱ አለን ነገር ግን ደግሞ ማይንድ ሴታችን ጥሩ ያልሆነ በፍራቻ የተሞላ አይነት ከሆነ ማለት ነው። ነምበር 4 ደግሞ ምን ተብሎ ይጠራል? that is called ሪች ዊዝ አባንዳንስ። ሪች ዊዝ አባንዳንስ ማለት ገንዘቡ አለን ያ ገንዘቡን ደግሞ በአግባቡ ከኛ አልፎ ሌሎች እንዲጠቅሙ ማድረግ መቻል ሪች ዊዝ አባንዳንስ ተብሎ ይጠራል።